ይህንን የዋህ ህዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩም? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? እኔ በጣም ያሳዘነኝ ጠያቂ ትውልድ ማጣት ነው። ሼር ላይክ ኮሜንት አድርጋችሁ ለዚህ ነጠላ ለባሽ ኦርቶዶክስ መሳይ ለዚህ አስመሳይ የክርስትና እምነት የሚያምን የሚመስል አስመሳይ አድርሱ። አዲሶ ነጠላ ለብሶ ኦርቶዶክስ መስሎ እንግዲህ የቅድስት ኪዳነ ምሕረትን የፈውስ የተአምራት በጎንደር ቆላ ድባ ከተማ ኪዳነ ምሕረት ቤተክርስቲያን የተደረገውን ተአምራትና ገድላት ለማቀለል ዝቅ ለማድረግ የሚሞክረው ማን ይመስላችኋል? እስቲ ጠርጥሩ። የተዋህዶ ልጆች እኒህ መናፈቃኖች ስታዩዋቸው እንደኛው ከአንገታቸው ክር የሚያስሩ ነጠላ የሚለብሱ ኦርቶዶክስ የሚመስሉ ከሃዲያን መናፍቃን እንግዲህ በዚህ መልኩ ብዙዎች እየተፈወሱ ያሉበትን ተአምራትና ገድላት የኪዳነ ምሕረት በኪዳነ ምሕረት ስም የተደረገው ፈውስ ለማቀለል እየሞከሩ ነው። እንግዲህ እንደምናየው እኒህ አዛውንት አባታችን አይናቸው በርቷል። ይህ ወንድማችን አይኑ በርቷል። እነዚህ ሁሉ የምታያቸው በሙሉ በድነት ቦታ ላይ የተቀመጡ የታዩ ይህ ሁሉ ህዝብ የምታዩት ህዝብ እቃቃ ጨዋታ እየተጫወተ ራሱን የማያውቅ የዋህ ጅል ዝም ብሎ ሲያታሉት የሚታለል ሲዘርፉት የሚዘረፍ ህዝብ አስመስሎ ይህን ህዝብ እንደዚህ ማለት ራሱ መናቅ እኮ ነው። ይህ ህዝብ የማያውቅ ያልተማረ ስታየው የሁሉ ህዝብ የምታየው ህዝብ በሙሉ ጅል ይመስልሃል? ቀርፋፋ ይመስልሃል? እናንተ የዋህ ይመስልሃል? የዋሁ ጅሉ አንተ ነህ። ምክንያቱም በጥላቻ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥላቻ የታወርክ ያበድክ የሰከርክ ኦርቶዶክስንና ተዋህዶን ክርስትናን ሳታውቅ እንዳውክ እንደገባህ አስመስለህ ነቀፋ ዘለፋ ለማቅረብ የሞከርከው አንተ ጅሉ፣ አንተ የዋሁ፣ አንተ የዳቢሎስና የሰራዊቱ መልእክተኛ ታሳዝናለህ እንጂ የሚያሳዝን ህዝብ የለንም። ህዝባችን ድነቱን የሚያውቅ ማን እንደሚያድነው ማን እንደሚፈውሰው የተረዳ በታምራቱ በገድላቱ በቅዱሳን ጸበል በቅድስት እናታችን በንጽሕናዋ በድንግል ማርያም ምልጃና ጸሎት የሚተማመን የሚመካ ህዝብ ነው። አንተ እንደምትለው አንተ እንደምትገልጸው አንተ እንደምትናገረው አይደለም። ስለዚህ ወንድሜ የትችል ከሆነ ዝም በል፣ የማትችል ከሆነ ደግሞ ብትለፈልፍም እንደ ቁራ የሚሰማህ የሚያዳምጥህ የሚመለከትህ ኦርቶዶክሳውያን የለም። ጩኸህ 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 ትቀራለህ እንጂ ምንም ጠብ የምታረገው ነገር የለም። ቁራ ይጮኻል፣ ቁራ ይለፈልፋል። ግን ቁራ የሚለፈልፈው የሚጮኸው ለምን ይመስልሃል? የሚያነሳው የሚበላው ጥንባንሳ ሲያጣይ እንጂ ከበላ ከርሱ ከሞላ ሆዱ ከሞላ ቁራ አይጮህም አይለፈልፍም። አንተም የምትጮኸው የምትለፈልፈው ለምን ይመስልሃል? ራስህን ወቅ። ስለዚህ እጅህን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና ህዝቦቿ ላይ አንሳ። ስላዳመጣችሁኝ አመሰግናለሁ። ሼር ላይክ ኮሜንት አድርጋችሁ ለዚህ ነጠላ ለባሽ ኦርቶዶክስ መሳይ ለዚህ አስመሳይ የክርስትና እምነት
የሚያምን የሚመስል አስመሳይ አድርሱልኝ። አመሰግናለሁ።